ሰላም የኢቲ ኤግዛም ቤተሰቦች እንዴት ናቸው? ለዛሬ ደግሞ ሶስተኛውን ቪዲዮ ይዘንላችሁ ቀርበናል ማለት ነው። አጠቃቀሙ ምን ይመስላል የሚለውን እናያለን። በቀጥታ ወደ አፕሊኬሽኑ እንሄዳለን ማለት ነው። ይህን የሞባይል አፕሊኬሽኑ እዚህ ጋር ኦልሬዲ ስልካችሁ ላይ ስለጫናችሁ እሱን አንድ ጊዜ ክሊክ ማድረግ ትችላላችሁ። እሱን ከተጫነ በኋላ በቀጥታ ፔጃችን ይመጣልናል። ከዛም ወደ ምን እንገባለን ማለት ነው። ሎጊን ወደሚለው አማራጭ እንገባለን። ከነካን በኋላ ሎጊን የሚለውን በቀጥታ ፔጁ ይከፍትልናል። ሎጊን ፔጃችን ማለት ነው የምንከፍትበት። ከዚህ ጋር ምን ማስገባት ይጠበቅብናል? ኢሜይል ወይም ደግሞ ስልክ ቁጥራችን እዚህ ላይ እናስገባለን። ከዛም በኋላ ደግሞ ፓስወርዳችን ከዚህ ጋር ማስገባት ትችላላችሁ ማለት ነው። ከዚህ በፊት አካውንት ክሬት ያላደረጋችሁ ካላችሁ ደግሞ እዚህ ጋር ክሬት አካውንት የሚለውን በመጫን አካውንት መፍጠር ትችላላችሁ። በቀጥታ ወደ አካውንቱ እንገባለን። ወደ አካውንቱ ቅድም ኦልሬዲ የከፈትንበት አካውንት ስላለ ግሬት የሚለው እሱ ጋር ሎጊን አድርገን እንገባለን። ሎጊን አድርገን ስንገባ ይሄ ዳሽቦርዳችን መጣልን። እንደምታዩት እዚህ ጋር የሚያሳየን እንደ አጋጣሚ የስምንተኛ ክፍል ነው ሎጊን አድርጌ የገባሁት ማለት ነው። 120 ፈተናዎች ዝግጁ ናቸው ማለት ስምንተኛ ክፍል ማለት ነው። በግራ በኩል ላይ እዚህ ላይ ስር ዳሿን ትጫናላችሁ አድረቶፕ ማለት ነው። እዚህ ጋር ስትጫኗት ስሪ ዳሽ አለች። እሷን እንደዚህ ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉ ይመጣላችሁ እነዚህ የሲስተማችን ዋና ዋና ነገሮች ናቸው ማለት ነው። ከዚህ ጋር ስንመጣ አቬሌብል ኤግዛም የሚለው አለ። ይህን ዋና ገጻችን ማለት ነው። ወይም ደግሞ ፈተናዎችን የምናገኝበት እዚህ ጋር ይሆናል። እዚህ ጋር የምታየው ደግሞ ፕሪሚየም ሜምበርስ የሚለው ደግሞ ክፍያ ስትከፍሉ ወደዚህኛው ይቀየርላችኋል ማለት ነው። እነዚህ ነገሮች ደግሞ አክቲቭ ይሆናሉ ማለት ነው። አሁን በቀጥታ ወደ ምን እንገባለን? አቬሌብል ኤግዛምስ ወደሚለው እንገባለን ማለት ነው። እሱን ስንነካ እዚህ ጋር የሚያሳየን ምንድነው የፈተናዎች ብዛት ምን ያክል ፈተና አለ፣ ኦን ፕሮግረስ ምን ያክል ፈተና እንደሆነ እዚህ ጋር ገና ኦን ፕሮግረስ ምንም አይነት ፈተና ስላልወሰዳቸው እዚህ ጋር ዩሮ ይላል ማለት ነው። ከዚህም ጋር ስትመጡ ደግሞ ኮምፕሊት የሆነ ፈተና ደግሞ ምንም አይነት ነገር ስለሌለ ዜሮ ይላል ማለት ነው። እዚህ ጋር የሰራችሁትን ስራ ምን አይነት ፈተናዎች እንደሰራችሁ የሚያሳያችሁ ፐርፎርማንሳችሁን የሚያሳያችሁ ይሆናል። እዚህ ጋር ስንመጣ የፊልተሪንግ ሜትዳችን ነው። 120 ፈተናዎች አሉ ማለት ነው። የስምንተኛ ክፍል ሰብጀክት ስንመርጥ ሰብጀክት እዚህ ጋር መምረጥ እንችላለን። የስምንተኛ ክፍል ሰብጀክት ብለው ስትነኩ እነዚህን ፈተናዎችን እዚህ ላይ እየመረጣችሁ መጠቀም ትችላላችሁ። በተመሳሳይ ደግሞ ኤግዛም ታይፕ አለ። እንዲሁም እዚህ ጋር ስትመጡ ደግሞ ሶርት ባይ የሚል አማራጭ አለ ማለት ነው። ሶርት የሚያደርግልን ሞስት ፖፑላር እና ሌሎች ብዙ አማራጮች አሉ ማለት ነው። እዚህ ጋር ስትነኩት ስትነኩት የሚያሳይ ምንድን ነው? አራት አይነት አማራጮች አሉ። ሞስት ፖፑላር የሆኑት ብዙ ፈተና ሰዎች የተፈተኑባቸው፣ አዲስ ፈተና የተጫነ ካለ እዚህ ጋር ያሳያል። በአልፋቤት ደግሞ ኤ ቱ ዜድ ያሳያል ማለት ነው። ፕላስ ደግሞ ሾርተስት ፈርስት የሆኑትን ደግሞ እዚህ ጋር ዲስፕሌይ የሚያደርግልን ይሆናል ማለት ነው። ይሄን የእናንተ ፍላጎት መሰረት በማድረግ ፊልተር የምታደርጉበት ይሆናል ማለት ነው። ከዛም በኋላ ስትመጡ ከዚህ ጋር የሚያሳየን 120 ፈተና እንዳለ ነው የሚያሳየን። ይሄ እያንዳንዱ ፈተና ለምሳሌ እዚህ ጋር ስንመጣ የመጀመሪያው ፈተና የስምንተኛ ክፍል ማትማቲክስ እንደሆነ እዚህ ጋር ያሳየናል። እንዲህ እያለ እያያችሁ መሄድ ትችላላችሁ ማለት ነው። የምትፈልጉትን ፈተናዎች በሙሉ እዚህ ጋር ስታርት የሚል ነገር ካለ ምንድን ነው ይህንን ፈተና ማስቀጠል ማስጀመር ትችላላችሁ ማለት ነው። ስታርት የሚል ከሌለው ግን ወይም ደግሞ ኦልሬዲ ካለቀ ወይም ደግሞ ፓስ ኤንድ ፌል ብሎ ራሱ ያሳያችኋል እያላችሁ ወደ ታች ማየት ትችላላችሁ። ለምሳሌ የስምንተኛ ክፍል ይሄ ሞዴል ፈተና ሂሳብ ይሆን የኩዌሽኑ እዚህ ጋር ምን ያክል ኩዌሽን እንዳለው ምን ያክል ደቂቃ እንደተሰጠው እዚህ ፓስ ሬቱ እዚህ ጋር ደግሞ ምን ያክል ሰው እንደወሰዱ ነው እዚህ ጋር የሚያሳየን ማለት ነው። በዚህ መልኩ እያደረጋችሁ ፈተናዎችን ማየት ትችላላችሁ። ከዚህ ጋር ስንመጣ አሁን የሚያሳየን ምንድን ነው ካሉን ፈተናዎች ውስጥ 12ቱን ፈተና ብቻ እንደሆነ ያሳየናል ማለት ነው። ቀሪ 116 ፈተናዎችን ደግሞ እዚህ ጋር ኔክስት እያልን ሁለተኛውን ሶስተኛውን እያላችሁ እዚህ ጋር ኔክስት እያላችሁ በመሄድ እስከዚህኛው ፔጅ ድረስ መሄድ የምትችሉ ይሆናል። ፕላስ ደግሞ እዚህ ጋር ኔክስት እያላችሁ መሄድ ትችላላችሁ። ከዛ ውጭ ደግሞ እዚህ ጋር ፐር ፔጅ ሾው የሚያደርጋችሁ እዚህ ጋር ቁጥር መጨመር ማየት ትችላላችሁ። እዚህ ላይ ቁጥሩን
ሲጨምርላችሁ እዚህ ጋር 24 ከሆነ 24ቱን ብቻ ፊልተር አድርጎ ፐርፔጅ ያመጣላችኋል ማለት ነው። እና በዚህ መልኩ እያደረጋችሁ ፊልተር ማድረግ የምትችሉ ይሆናል ማለት ነው። ስለዚህ ይህንን ፈተና እንዴት አድርገን ነው መጠቀም የምንችለው ብለን ስናስብ ለምሳሌ ይህን ጀነራል ሳይንስ የሚባለውን ፈተና መፈተን ብትፈልጉ በቀጥታ እዚህ ላይ ስታርት የሚለውን አማራጭ አንድ ጊዜ ትጫናላችሁ። ከተጫናችሁ በኋላ በቀጥታ ወደ ፈተናው ይወስድናል ማለት ነው። ይሄ ፈተና ፕሪ ኢንፎርሜሽን የሚሰጠን ለዛ ፈተና እዚህ ጋር የሚያሳየን ይሆናል። አባውት ኤግዛም እዚህ ላይ ዲስፕሌይ ያደርግልናል። ከዛም በኋላ ወረድ ብላችሁ ወደ ታች ኮንፊርም ቱ ስታርት ኤግዛም የሚለውን አማራጭ አንድ ጊዜ ትጫናላችሁ። እሱን ከተጫናችሁ በኋላ ይመጣልን የፕሮምፖት አለ ወይም ደግሞ የዋርኒንግ ምልክት ማለት ነው። መጠቀም ስታርት ማድረግ ትፈልጋለሁ ወይስ ደግሞ ካንስል ማድረግ የሚል አማራጭ ሲመጣ እዚህ ጋር ስታርት የሚለውን አማራጭ መጀመር ትችላላችሁ። ከዛ ውጭ ደግሞ አለመጀመር ከፈለጋችሁ ደግሞ ካንስል የሚለውን አማራጭ መንካት ትችላላችሁ። አሁን ስታርት የሚለውን አማራጭ አንድ ጊዜ ክሊክ እናደርጋለን። ከዛም በኋላ በቀጥታ ወደ ፈተናው ወሰደን ማለት ነው። ከዚህ ጋር የፈተናውን ዲቴል ኢንፎርሜሽን ያሳያችኋል። ከዚህ ጋር ደግሞ የሚያሳየን ደግሞ ታይመር አለ ወይም ደግሞ ደቂቃው ሰዓቱ ማለት ነው። ምን ያክል ሰዓት ነው የተሰጠው የሚለውን ነገር ያሳያችኋል። ከዚህ ጋር ኩዌሽኖች አሉ። ምን ያክል ኩዌሽን እንዳለ ነው የሚያሳየን። ከዚህ ውስጥ ምን ያክል ፈተናውን እንደሰራችሁ ለምሳሌ አሁን 0 ከ60 አንድም ጥያቄ እንዳልተሰራ ነው የሚያሳየን። አናንሰርድ የሆኑ 60 ጥያቄዎች እንደሆነ ያሳያሉ። ሌላ ደግሞ ፍላግ የተደረጉ ጥያቄዎች ደግሞ የትኞቹ ናቸው የሚለውን ነገር የሚያሳየን ይሆናል ማለት ነው። ይህን ካደረግን በኋላ እዚህ ጋር የሚያሳየን ምንድነው ይሄ ከለር የመጀመሪያው ጥያቄ ላይ እንዳለን ያሳየናል። ወደ ታች ስትወርዱ ከዚህ ጋር ካፕሽኖች አሉ። ምንድነው እነዛ ከለሮች የሚያመላክቱት የሚለው ማለት ነው። ይሄ የመጀመሪያው ከረንት ከሆነ ከረንት ኩዌሽን እንደሆነ ያሳያል። አረንጓዴ ከሆነ ደግሞ ቁጥሩ ደግሞ አንሰርድ ተደርጓል። ነጭ ከሆነ ደግሞ ኖት አንሰርድ ነው ማለት ነው። ፍላግ ሪቪው ከሆነ ደግሞ እዚህ ላይ ለፍላግ ለሪቪው ተቀምጧል ማለት ነው። ሀዝ ኖት ኖት ደግሞ ኖት ማድረግ ከፈለጋችሁ ኖት ከለር እነዚህን አይነት ከለሮች እንዳላቸው ያሳያችኋል ማለት ነው። እዚህ ጋር እነዚህ በተኖች ማለት ነው። ይህን ካደረጋችሁ በኋላ የመጀመሪያው ጥያቄ እንደሆነ እዚህ ጋር ያሳየናል። ይሄ የመጀመሪያው ጥያቄ ስታተስ ወይም ደግሞ ደረጃው ምንድን ነው የሚለውን የሚያሳየን ኢዚ ነው ምናምን ኢዚ ሃርድ እና ሚዲየም የሚሉ አማራጮች አሉ ለዛ ፈተና ለዛ ኩዌሽን ማለት ነው። ይህን ካደረጋችሁ በኋላ ፍላግ ማድረግ ከፈለጋችሁ ወይም ደግሞ ለዚህ ፈተና የሆነ ሜሞሪ የምታደርጉበት ነገር ቢኖር እዚህ ላይ ፍላግ የሚለውን በመጫን ምን ማድረግ ትችላላችሁ? ፍላግ ዳርጋችሁ ማለፍ ትችላላችሁ። እዚህ ጋር እንደምታዩት ፍላግ ዶለች ማለት ነው። ይሄ ፍላግ ምልክት አድርጎ አለፍን ማለት ነው። ወደ ሁለተኛው ጥያቄ መሄድ እንችላለን። ፍላግ ዳርገን አልፈናል። በዚህ መልኩ ይሆናል። ከዛ ውጭ ግን ጥያቄውን ታነባላችሁ። ከዚህ ጋር ይህን ጥያቄ ታነባላችሁ። ካነበባችሁ በኋላ መልሱ ኤ ከሆነ ኤን ታደርጋላችሁ። ቢ ከሆነ ቢ፣ ሲ ከሆነ ሲ የሚለውን በመጫን ማለፍ ትችላላችሁ። ከዛም ኤ ከሆነ እዚህ ላይ ኤ የምትለውን አማራጭ አንድ ጊዜ ክሊክ ስታደርጉ ኦልሬዲ ምን አድርገናል ማለት ነው። የዚህን ጥያቄ ፈተና ኤ ነው ብለን መልሰናል። ዜን ምን እናደርጋለን? እዚህ ጋር ስንመጣ ኔክስት የሚል አማራጭ አለ። ፕላስ ደግሞ ፕሪቪየስ የሚል አማራጭ አለ። መጨረሻ ላይ ደግሞ ኤግዚት ኤግዛም የሚል አማራጭ ማለት ሰሚት ኤግዛም የሚል አማራጭ ይመጣል እና ይሄ ማለት ምንድነው? ይህንን ጥያቄ ከሰራችሁ በኋላ ኔክስት ወደ ሁለተኛ ወደ ሶስተኛ ጥያቄ እያለላችሁ ይሄዳል። ፕላስ ደግሞ ከሰራችሁ በኋላ ደግሞ ወደ ኋላ መመለስ ከፈለጋችሁ ፕሪቪየስ የሚለውን መጫን ትችላላችሁ። መጨረሻ ላይ ግን ፈተናውን ሰርታችሁ ከጨረሳችሁ በኋላ ሰሚት ኤግዛም የሚለውን አማራጭ መጫን ይጠበቅባችኋል ማለት ነው። ይህን ካደረግን በኋላ ኔክስት ስናደርግ ወደ ቀጣዩ ፈተና ሄድን ማለት ነው። አሁን አረንጓዴ የሆነ ምንድነው ይሄኛውን ፈተና ጨርሰናል ማለት ነው። አሁን ወደ ሁለተኛ ጥያቄ እንደሆነ ያሳየናል ያለንበት የፈተና ጥያቄ ማለት ነው። ከዚህ ጋር ታይመሩ እየቆጠረ ነው እንደምታዩት ሰዓቱ እየወረደ ነው ማለት ነው። ሁለተኛውን ጥያቄ እናነባለን። ካነበብን በኋላ መልሱ ይሄ ከሆነ ሁለቱን እናደርግና ኔክስት እናደርጋለን። አሁንም ወደ ሶስተኛው ጥያቄ ሄድን። እያደረጋችሁ እየሰራችሁ መሄድ ትችላላችሁ። እናደርጋለን እያደረግን መሄድ እንችላለን ማለት ነው። ለዚህ ፈተና ኖት ማድረግ ከፈለጋችሁ እዚህ ኖት መጻፍ ትችላላችሁ። ኖት ማለት ነው። ኖት ጽፋችሁ ሴቭ ማድረግ ትችላላችሁ። ይሄ ፈተና በዚህ ቦታ ነበር የማውቀው እንዲህ አይነት ነገሮች ማለት ነው። እንደ
አንድ ጥያቄ ላይ ቲክ አድርገን የሆነ ማስታወሻ እንደምንጽፍበት ማለት ነው። በዛ መልኩ አድርጋችሁ ማለፍ ትችላላችሁ። ይሄ ፕላስ ደግሞ ኔክስት ካላችሁት በኋላ አሁንም ይሄ ፈተና ፍላግ አድርጋችሁ ማለፍ ብትፈልጉ ፍላግ አድርጋችሁ ኔክስት ትላላችሁ። ኋላ ተመልሳችሁ እንድትሰሩት ማለት ነው። ይህን ታደርጋላችሁ እያለ ከለሩ እዚህ ጋር ኢንዲኬት ያደርጋል። ይሄ ፍላግ ተደርጓል ማለት ነው። ከዚህ ጋር ኖት አለው ማለት ነው። ኋላ ላይ ተመልሳችሁ መስራት ትችላላችሁ ማለት እንደዚህ እያደረግን መሄድ እንችላለን። ወደ 13ኛው ጥያቄ መግባት ከፈለጋችሁ 13ኛው ጥያቄ ላይ መግባት ትችላላችሁ። 28ኛው ጥያቄ ከፈለጋችሁ 28ኛው ጥያቄ ላይ ጃምፕ ብላችሁ መሄድ ትችላላችሁ። 59ኛው ጥያቄ ከፈለጋችሁ 59ኛው ጥያቄ በዚህ መልኩ ጃምፕ እያደረጋችሁ መስራት ትችላላችሁ ማለት ነው። በዚህ መልኩ ካደረጋችሁ በኋላ ይህን ካደረግን በኋላ ምን እናደርጋለን ማለት ነው። የዚህን ፈተና ሴቭ ማድረግ ትችላላችሁ። ይህን ከጨረሳችሁ በኋላ መጨረሻ ላይ እስከ ሶስተኛው ጥያቄ ካደረጋችሁ በኋላ ይሄንን መጨረሻ ላይ አክቲቭ ይሆንላችኋል። ሰሚት ኤግዛም የሚለውን አማራጭ አንድ ጊዜ መጫን ይጠበቅባችኋል ማለት ነው። ይሄ ፈተናው ምን ይመስላል የሚለውን በዚህ መልኩ አይተናል። በቀጣይ ደግሞ ይህንን ፈተና ከተፈተናችሁ በኋላ እንዴት አድርጋችሁ ውጤቱን ማየት ትችላላችሁ የሚለውን ቪዲዮ ደግሞ በቀጣይ የምንሰራ ይሆናል ማለት ነው። የቀጣዩ ቪዲዮ እንዳያልፋችሁ እንድትከታተሉ ለማለት በዚህ አጋጣሚ እንወዳለን።